Semester kita. Kan gazman jitay wara itminan yo hawa yesusin kura masaya masuko edini gagan marukiya tuko matamat nanchane afarana komo etecha yisoko edi tamata khayla watok ela manni dayamat wal trukaka illa gimla sakim mingatako malta bifalja chashikari manni kurama yesus karal Mama
felu koki gulla kai fuka saku kani ki gura baruko are kidi dole imani guko unde makasiba egere danok isaka kware gura be hurwati ilu koi mari yesus wabe banda mo de bachi gantamo nane gulla እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። በአካል የሚያመለክተው በጣቱ እያሳየ ይሄውና እያለ ዛሬ ግን በእምነት እናመለክታችኋለን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እሱም በግ ኢየሱስ ይባላል። በብሉይ ኪዳን ብዙ በጎች ታርደው ብዙ በጎች አልቀው ያላመጡትን ስርየት ያመጣ ብቸኛው የእግዚአብሔር በግ። የብሉይ ኪዳኑ በጎች የሰው በግ ናቸው፣ ወይ የአበበ ወይ የአየለ በግ ናቸው። ኢየሱስ ግን የእግዚአብሔር በግ ነው። ኢየሱስ ግን ብቸኛው የእግዚአብሔር በግ ነው። የሰው በጎች ያላመጡትን ለውጥ ያመጣ ሰማይንና ምድርን ያስታረቀ ለአንድ ለ2 ዓመት ብቻ የማይኖር ለዘላለም በአብ ቀኝ የተቀመጠልን እያስተሰረ ሃሌሉያ አንድ ጊዜ የታረደ የዘመናትን ስራ የጨረሰ ለዘመናት እየታረዱ የኖሩ በጎች ያላመጡትን ስርየት በአንድ ማለዳ ያመጣ ይሄ በግ ደም ግባቱን ስለ ሰው ልጅ ያጣ ነው። ይሄ በግ የሰማይን ስፍራ ስለ ሰው ልጅ ያጣ ነው። ይሄ በግ የአብን ቀኝ ትልቁን ቦታ አምላክ የሚባለውን ቦታ ስለ ሰው ልጅ የለቀቀ ነው። ይሄ በግ ክብር እያለው የተዋረደ ነው። ይሄ በግ የልጅነት መልክ እያለው የሰውን የባሪያን መልክ የያዘ ነው። ይሄ በግ የእግዚአብሔር በግ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሃሌሉያ
ኢየሱስ ጌታ ነው። ጌታችን ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ምንድነው? ከፍ ባለ ድምፅ ሶስተኛ ዙር እግዚአብሔር የተመሰገነ ይሁን። ፕሮግራማችን በደማቅ ሁኔታ እንደቀጠለ ነው። ወደ ኮሪደሩ እባካችሁ የእግዚአብሔርን ቃል ልንሰማ ስለሆነ ወደዚህ ወደዛ